በ20 ደቂቃ ውስጥ ብቻ የሚደርስ የመጥበሻ ኬክ አሰራር ላሳያችሁ። በጣም ነው የሚጣፍጠው፣ ሞክሩት። የሚያስፈልገን መጥበሻ ማይዛው መጥበሻ ነው። እንቁላል፣ ዘይት፣ ስኳርና ቫኒላውን ስኳሩ እስኪሟሟ ድረስ በደንብ ሚክስ እናደርገዋለን። ከዚያ የቀሩ ግብአቶቻችንን ጨምረን ሚክስ ማድረግ ነው። ከጨረሳችሁ በኋላ ጥርግርግ አድርጋችሁ መጥበሻችሁን በጣም በዝቅተኛ ሙቀት ለ10 ደቂቃ እናበስለዋለን። ከበሰለልን በኋላ ከመጥበሻችን ላይ ገልብጠን፣ እንደዚህ ማረር የለበትም፣ ቀላ ያለ ነው የሚሆነው። እዚህ ቀዘቅዝ እናቆየዋለን። ከዛ በኋላ ያዘጋጀሁት እንደ ሲራፕ እንዲሆንን ወተትና የተፈጨ ስኳር ነው። በደንብ እስኪሟሟ መጠበቅ አለብን፣ ማማሰል አለብን። ሲራፓችንን ካዘጋጀን በኋላ ክሬም ሻንቲ ነው የምናዘጋጀው። ሁለቱንም ልኬቱን ጽፌላችኋለሁ። ለ5 ደቂቃ በሃይ ስፒድ መምታት አለብን፣ በጣም እስኪወፍር ድረስ። ከዛ በኋላ ክሬሙን ቀባሁትኝ። በጣም ቆንጆ ነው ይሆናልኝ። እንደምታዩት መጨረሻ ላይ ለማሳመር ቸኮሌት ነው የተጠቀምኩት። እኔ ነጭና ጥቁር ቸኮሌት አቅልጬ ዘይት አረኩበት እንዲቀጥንልኝ እና እንደዚህ ነው ያሳመርኩት። በጣም የሚያምረው። እናንተ የፈለጋችሁትን ነገር መጠቀም ትችላላችሁ። ስትሮበሪ የፈለጋችሁትን አድርጋችሁ። በጣም ቆንጆ ነው፣ ሞክሩት። ቀጣይ ቪዲዮ ላይ ምን እንደሰራላችሁ ነው የምትፈልጉ ኮሜንት አድርጉልኝ። ባይ